የተከበራችሁ የአዲስ ዜና ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። የረፋድ መረጃዎችን ይዘን ወደ እናንተ ተመልሰናል። ዋና ዋና አጀንዳዎችን በቅድሚያ በማስተዋወቅ እንጀምራለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በቅርቡ ያደረጉት መግለጫ ከፍተኛ ንግግር እያስነሳ ይገኛል። የፕሪቶሪያ የሰላም ስምምነቱ ዙሪያ ያሉ ትርጓሜዎች እና በውስጥ ልዩነት የሚገኙት የህወሓት አመራሮችን በተመለከተ አነጋጋሪ ነጥቦችን አንስተዋል። ከዚህ ጋር በተያያዘም በአልጀዚራ የቀረበውን ቃለ መጠይቅ በተመለከተ ዝምታቸውን ሰብረዋል። በመጨረሻ ሰዓታት ምን ተከሰተ የሚለውን ሙሉ ታሪክ በዝርዝር እናቀርባለን። ኤርትራ ሰሞኑን በወሰደችው እርምጃ የዓለም አቀፍ ትኩረትን ሳበች። መንግስታት ያለ ፍርድ ለዓመታት ታስረው የነበሩ ዜጎችን መልቀቅ መጀመሩ ከተለያዩ መንግስታት የማበረታቻ መልእክት እንድታገኝ አድርጓታል። በዚህ መሰረት የስዊድን የውጭ ጉዳይ ሚኒስትር ከኤርትራ ባለስልጣናት ጋር መነጋገራቸው ተገልጿል። ይህ እርምጃ ምን ያመለክታል፣ እስከ የት ሊቀጥል ይችላል የሚለውን በጥንቃቄ እንመለከታለን። በአስቸኳይ በተሰጠው መግለጫ የኢፈርት መታገድ፣ የነዳጅ ክልከላና ተያያዥ ጉዳዮች ተነስተዋል። እነዚህ ክሶች የሚያመለክቱት ምንድን ነው? ኢትዮጵያ ከሩሲያ ጋር የኒውክሌር ኃይል ቴክኖሎጂ ትብብርን እያጠናከረች ነው። በዚህ መርሃ ግብር የቴክኖሎጂ ሚስጥር መጠበቅ ስምምነት መፈራረሙ ተገልጿል። በጋምቤላ ለቀናት የቆየውን ግጭት ተከትሎ ጥብቅ የጸጥታ ውሳኔ ተላልፏል። በአጠቃላይ ኢትዮጵያ በውስጥና በውጪ ጉዳዮቿ ላይ በተለያዩ ጊዜያት የሚወሰኑባት ውሳኔዎች ፊት ለፊት እየተጋፈጠች ትገኛለች። እነዚህ ውሳኔዎች ወደ መረጋጋት ይመራሉ ወይስ አዳዲስ ፈተናዎችን ይፈጥራሉ የሚለው ግን በሚመጡት ጊዜያት መልስ የምታገኙበት ይሆናል። ለቻናላችን አዲስ ከሆናችሁ ከታች ያለ ጆን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። ላይክ እና ሼር በማድረግም ድጋፍ ይሁኑን። ወደ ዝርዝር ዘገባዎች ስንመለስ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በአፍሪካ ሪፖርት ላይ ባስነበቡት ጽሑፍ ስለ ፕሪቶሪያ ስምምነት እና በወቅቱ ስለነበሩ ዲፕሎማሲያዊ ውጥረቶች ዝምታቸውን ሰብረዋል። ጌታቸው ስምምነቱ ብዙ ሰዎችን ሕይወት የቀጠፈውንና ሚሊዮኖችን ያፈናቀለውን ጦርነት አስቁሞ የሰብአዊ እርዳታ መስመሮችን ቢከፍትም አሁን ላይ ከቀውስ መውጫ መንገድ ከመሆን ይልቅ የትግራይን ፖለቲካ ስርዓት ማን ይቆጣጠር የሚለውን ትግል የሚያንጸባርቅ መስታወት ሆኗል ብለዋል። ጌታቸው እንደገለጹት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከስምምነቱ አንድ ቀን አስቀድሞ በአስቸኳይ ስምምነቱ ይፈረም አጣብቂኝ ውስጥ ነን የሚል አስቸኳይ መልእክት ልከው ነበር። በስምምነቱ ዕለትም ከሰላም አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች። የግጭት ማቆም ስምምነቱ ዛሬ መፈረም ካልተቻለ እንዴት መከላከል እንደምንቀጥል ስትራቴጂያዊ ውሳኔያችን ዛሬውኑ አግባራ እንጀምራለን የሚል መልእክት ደርሷቸው እንደነበር ጌታቸው ይፋ አድርገዋል። ጌታቸው በተጨማሪም ስምምነቱ በመጨረሻዎቹ ሰዓታት ለመፈራረስ የተቃረበው በፌዴራል ወገን መሆኑን ጠቁመዋል። የፌዴራል ልዑካን ቡድን ወደፊት የሚቋቋመው ጊዜያዊ ክልላዊ አስተዳደር በወልቃይት እና በራያ ላይ ስልጣን እንዳይኖር የሚያደርግ ቃል ለማስገባት ሞክሮ ነበር። ይህም ለትግራይ ወገን ተቀባይነት የሌለውና ንግግሩን የመክሸፍ እድሉ ሰፊ የነበረ መሆኑን አጽንኦት ሰጥተዋል። ስምምነቱ በመጨረሻ የዳነው በአመቻቾች ጣልቃ ገብነት በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ እና በጠቅላይ ሚኒስትር አብይ አህመድ ወሳኝነት እንደነበር ጌታቸው ገልጸዋል። አብይ ስምምነቱን ለማዳን ማገዛቸው ለአንዳንድ ትርክቶች የማይመች ሊሆን ይችላል። ኤርትራ መንግስት ሰሞኑን ያለ ፍርድ ያሰራቸውን ዜጎች መልቀቅ መጀመሩን ተከትሎ ከተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የሚበረታታ እርምጃ ነው የሚል መግለጫ የወጣ መሆኑ ታውቋል። ከዚሁ ጋር በተያያዘም የስዊድን የውጭ ጉዳይ ሚኒስትር ማርያም አልመር ወደ አስመራ በማምራት ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ጋር መክረዋል። ስዊድን የኤርትራ ስደተኞችን ተቀብለው ከሚያስተናግዱ የአውሮፓ ሀገራት መካከል አንዷ ስትሆን የፕሬዝዳንት ኢሳያስ መንግስት ያለ ፍርድ ያሰራቸውን እስረኞች እንዲለቅ አጥብቃ ስትጠይቅ መቆየቷ ይታወቃል። የኤርትራ መንግስት በሁለት ዙር እስረኞችን ለቋል። የመጀመሪያው ዙር ለሁለት አስርተ ዓመት በስራ ማርያል የቆዩ ፖለቲከኞችና የህብረተሰብ ክፍሎች ሲሆኑ በሁለተኛው ዙር ደግሞ ከመንግስት ዕውቅና ውጪ ሃይማኖቱን ሲከተሉ ተይዘዋል በሚል ዓመታትን በእስር ሲማቀቁ የነበሩ 98 እስረኞችን ለቋል። የተባበሩት መንግስታት በግምቱ ፖለቲከኞችን፣ ጋዜጠኞችን፣ የሃይማኖት አባቶችን እና ተማሪዎችን ጨምሮ ከ10 ሺህ በላይ ሰዎች በሀገሪቱ ውስጥ ያለ ፍርድ ቤት ሂደት ታስረው እንደሚገኙ ይገልጻል። ኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት ከሩሲያ መንግስት ጋር ትብብር መመስረቷ የሚታወስ ሲሆን ሁለቱ ሀገራት ወደ ተግባራዊ ሂደት የሚወስድ አንድ ተጨማሪ እርምጃ ከሰሞኑ ተፈራርመዋል።
ኢትዮጵያ የኒውክሌር ኃይል ኢነርጂ ቴክኖሎጂ ሚስጥርን የመጠበቅ ስምምነት መፈራረሟ ወደ ተግባራዊ ሂደት የሚወስድ የመጀመሪያ እርምጃ ነው። ይህን ስምምነት የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶ ካንደበና እና የሩሲያ ፌዴሬሽን የሮሳቶም ፕሮጀክት ዋና ዳይሬክተር ተፈራርመውታል። የኒውክሌር ቴክኖሎጂ ከፍተኛ ሚስጥራዊነት የሚጠይቅ እንደመሆኑ ኤንዲኤው ከተፈረመ በኋላ ሩሲያ ለኢትዮጵያ በቴክኖሎጂው ላይ ዝርዝር መረጃዎችን፣ የፕሮጀክት ወጪ፣ ተመራጭ ስፍራ እና ሌሎች መረጃዎችን መለዋወጥ ትጀምራለች። ቀጣዩ ስራ የሚገነባው የኒውክሌር ኃይል ማመንጫ ዲዛይን ወይም ብሉፕሪንት ወደ መንደፍ መሄድ ሲሆን ሁለቱ ሀገራት የኃይል ማመንጫውን ለመገንባት የሚያስችል ፍኖተ ካርታ ያወጣሉ። በዓለም አቀፍ የኒውክሌር ኃይል ኤጀንሲ መስፈርት መሰረትም ለግንባታው የሚመረጡ ስፍራዎች ለ10 ዓመታት የማይደርቁ እና የውሃ መጠናቸው አስተማማኝ የሆኑ ወንዝ እና ሐይቅ አካባቢዎች ይሆናሉ። ለቀናት በቀጠሉ ግጭቶች የፖሊስ አዛዥ በተገደሉበት ጋምቤላ ክልል የክልሉ አስተዳደር ትናንት ምሽት ባወጣው መግለጫ ጥብቅ ትዕዛዝ አስተላልፏል። የክልሉ መንግስት በጸጥታ ስራ ከተመደበው የሰራዊት አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝ እና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ ኃይሎች አስፈላጊውን እርምጃ እንደሚወስዱ ጥብቅ ማስጠንቀቂያ ሰጥተዋል። የክልሉ መንግስት ግጭትና የሰው ሞት የሚያስደስታቸው በስም ያልጠቀሳቸው ኃይሎች ትርምስ ፈጥረዋል በማለት ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስ እና የጸጥታ አካላትና አመራርን ኢላማ ለማድረግ ሙከራ ማድረጋቸውን ገልጿል። የክልሉ ፖሊስ አዛዥ በደረሰባቸው ጥቃት ሕይወታቸው ማለፉ የተዘገበ ሲሆን የፌዴራል እና የክልሉ የጸጥታ አካላት ወንጀል ፈጻሚዎችን በቁጥጥር መሆኑን ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።